አንተ ዝም ብለህ የራስን ስራ ስትሰራ እንኳን የሌላ ሰው አንደበት ስራ አይተውም። ስላንተ የሚያወሩት ድምፅ አንዳንዴ ከነፋስ የከበደ መስሎ ይሰማናል። አስበው፣ ዛሬ ምናልባት ሾርባ ላይ ትንሽ ጨው ስለበዛ ነው የሚያወሩት። ነገ ደግሞ ስፖርት፣ ሩጫ ወይም ጂም ጀመረህ ወይ ይሄ ልጅ 2 ሳምንት አይቆይም ብሎ ነው የሚያወሩት። ያ ድምፅ አእምሯችን ውስጥ ገብቶ ሰላማችን ሲያሳጣን አይታወቀንም። ሰዎች በልብህ ውስጥ የለህም የሚሉትን ነገር ሲናገሩ ያኔ በጣም ይጎዳናል። እስኪ ቆም ብለን እናስበው። ይህ ሁሉ ጫጫታ፣ ይህ ሁሉ ፍርድ ከየት ነው የሚመጣው? አንድ ነገር ልንገርህ፣ ሰዎች ስላንተ የሚያወሩት ስላንተ አይደለም፣ ስለ ራሳቸው ነው። እንዴት ማለት ጥሩ ነው። ሰው ስላንተ የሚሰነዝረው ትችት ሁሉ የራሱ የውስጥ መስታወት ነው። ተመልከት፣ የሚፈርዱ ሰዎች በሕይወታቸው ውስጥ ፍርሃት አለባቸው። አንተ ለመጀመር የምትፈርድበትን ጉዞ እነሱ ለመጀመር ፈርቷል። ብርሃንህን አይናቸውን ስለሚጎዳ ብርሃንህን ሳይሆን አንተን ማጥፋት ይፈልጋሉ። በቀላል ቋንቋ ልንገርህ፣ ሰው ሲያማህ በልቡ ውስጥ ያለውን ቅናት እያሳየህ ነው። ይህ የተናገረ ያለው አንተ ያለህበት ደረጃ ላይ ሳይሆን እነሱ መድረስ ያልቻሉበት ደረጃ ላይ ነው። ስለዚህ ያ ድምፅ ጆሮህ ላይ ሲገባ በጸጥታ ያንተን እድገት እንደመሰከሩ አድርገህ ተረዳው። እሺ፣ ያ ድምፅ ዋጋ ቢስ መሆኑን አወቅን። አሁን ዋናው ነገር እንዴት የውጭው ጩኸት የአእምሮ ሰላማችንን እንዳይነጥቀን ማድረግ እንችላለን። መከላከያን የምንገነባው በውጫዊ ንግግር አይደለም፣ በውስጣዊ ጥንካሬ ነው። አንድ ነገር ብቻ አድርግ። አይንህ የሚመለከተው አንተ የጀመርከው ስራ ብቻ ይሁን። ዛሬ ላይ ተቀምጠህ ነገ የምትፈልገውን ነገር ለመገንባት መጣር አለብህ። ሐሜት እንደ ንፋስ ነው። ንፋስ ግን ትልቅ ነገር ማውሰድ አይችልም። አስታውስ፣ የልብ መረጋጋት ከሁሉም በላይ ትጥቅህ ነው። ህይወትን የገነባኸው በራስህ ዋጋ ነው። የሌላ ሰው አስተያየት ዋጋህን አይለውጥም። ልክ እንደ መሬት ሁን። ድንጋይ ቢጥሉብህም መሬት መሆንን አትተውም። መሬትን ደግሞ ድንጋይ ከወደቀም በኋላ ተክሉን ማብቀልን ይቀጥላል። ወደፊት የሚገፋህ ነገር ይህ ነው። እውነተኛው መልስ ድምፅ ሳይሆን ውጤት ነው። የሚሰሩት ሰዎች የራሳቸውን ስራ ብቻ ነው የሚያዩት። ሰነፎች ደግሞ የሌላውን ህይወት በመናገር ጊዜያቸውን ያጠፋሉ። አንተ ግን የትኛው ትመርጣለህ? የውጤት ቋንቋ ሁሌም ከምላስ ቋንቋ ይበልጣል። ስኬት ይህን ነገር ስትሰራ፣ ስትለወጥ፣ ወደፊት ስትሄድ የእነሱ ድምፅ በራሱ ይቀንሳል። ስኬትህ ትልቁ የድምፅ ማጓያ ነው። ሌላው ጫጫታ ብቻ ነው። አስታውስ፣ ሰዎች ስላንተ ማውራታቸው የፍርሃት ምልክት ነው። የፍርሃት ምልክት ደግሞ የድልህ ምልክት ነው። ዞር በልና የራስን መንገድ ሂድ።